ሻማው ሚብራ ሲመጣ የኛ ሙሽራ 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 አልሙንና ከርቤ አይፈልጉም ከቶ የሕይወት መዓዛ በቤታቸው ገብቶ የአልባስጥሮስ ሽቱ ይዛችሁ አትምጡ ወደ ሰርጉ ድንኳን በምስጋና ውጡ። ሲመጣ የኛ ሙሽራ ሲመጣ የኛ ሙሽራ ድንኳኑን በዝማሬ ክበቡ መቅደሱን በዝማሬ ክበቡ የመቅረዝ ሻማው ሚብራ ሲመጣ የኛ ሙሽራ 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 በሥጋው ደሙ መሠረቱ ጸንቷል በዝማሬው አምዶች ቤታቸው ተሰርቷል በእርሱ እንደ ሕንፃ በእጁ ይገነባሉ ሚስጥርን ያያችሁ ለስሙ እልል በሉ። ሲመጣ የኛ ሙሽራ ሲመጣ የኛ ሙሽራ ድንኳኑን በዝማሬ ክበቡ መቅደሱን በዝማሬ ክበቡ የመቅረዝ ሻማው ሚብራ ሲመጣ የኛ ሙሽራ ሲመጣ የኛ ሙሽራ ክርስቶስም ወለድሽልን አምላክ መገኛ በአማላጅነትሽ ሚዜ ኑ አሁን አንድ ላይ ኑ ሚዜ ሐረግ ያስደስታል ሐረግ የኦርቶዶክስ ተዋሕዶ ጠብቂ ያስደስታል ያስደስታል ያስደስታል
በቃ ይሁላ እራት ብላ ክፈቱለት ከፈት አሪፍ በሩን ዝጋው እጇን ያዛርጋት ጠብቂው
Let's
አይሰማም እልል በሉ ድገሙት ያጎረፋል እንዴ ሰልሱታል እዚህ ልላችሁ ባርካችሁ ሙሽሮቻችን ታዳሚዎቻችን እንኳን በሰላም ጠበቃችሁን ሙሽሮችን ደግሞ ለመቀበል ሁላችሁም በዚህ ተዘጋጅታችኋልና እጃችሁን በማወዛወዝ ሙሽሮቻችን ወደዚህ አሰባችሁ ወደዚሁ እጆቻችሁን በማወዛወዝ ሰላምታ እንድትሰጧቸው መልእክታችንን እናስተላልፋለን ለታዳሚዎች እጆቻችሁን አወጣችሁ ሙሽሮች በደስታ ተቀበሏቸው መንገድ በተራመዱበት ሕይወታቸውን ባሳመሩበት መንገዳቸው ይቃና ዘንድ ሁሉንም የሚያደርጉት በጸሎት ነውና በጸሎት ፕሮግራማችን እንጀምራለን። የካቴድራሉ መምህር መላከ ሰላም መምሬ ንጉሴ ወደዚህ መጥተው በጸሎት ፕሮግራሙን ይጀምሩናል። ሁላችንም ለጸሎት እንገባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ሰዓተ ማዕቱን ባርኮ ቀድሶ በሰላም የዋልን አምላክ በሰላም ያሳድረን። የሙሽሮቻችን ጋብቻቸውን ይባርክልን። እግዚአብሔር አምላካችን እዚህ ዕለት እዚህ ሰዓት ያደረሰን አምላክ ለሚመጣው ሰላም ያድርሰን። ሀገራችንን ኢትዮጵያን ሰላም ያድርግልን። ለዓለሙ ሁሉ ሰላምን፣ ፍቅርን፣ አንድነትን ይላክልን። አቤቱ አምላካችን ነቢያትን በትንቢት ሐዋርያትን በስብከት ሰማዕታትን በደም ጻድቃንን በገዳም መላእክትን በጽርሐ አርያም ያጸናህ አምላክ እኛንም በሃይማኖት በጾም በጸሎት ያጽናል። የልጆቻችንን ጋብቻ ይባርክልን። የአብርሃምን የሳራን የያዕቆብን የራሔልን ጋብቻ ይባርክ አምላክ። የልጆቻችንን ጋብቻቸውን ይባርክልን። እኛንም እግዚአብሔር አምላክ በሰላም ጠብቆ ለዚህ ያደረሰን በሰላም ያሳደረን እግዚአብሔር አባታችን ሆይ ብለን ስም እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ኦ እግዚኦ ኢየሱስ ክርስቶስ ሠራየ ኃጢአተ ወኃጢአተ ኩሉ ሕዝብከ የማይሠራ ኃጢአት እግዚአብሔር ይፍታ። በጸሎት ጉባኤያችንን የሰርጋችንን መጀመሪያ የጀመሩልን አባታችን መምሬ ንጉሴን በዕድሜ በጸጋ ይጠብቅልን። ክቡራን ሙሽሪትና ሙሽራው ክቡር መላከ ጽዮን ቀሲስ ፈቃዱ ጌታነህ የፈዋሿ ቃጥላ ማርያም ዋና አስተዳዳሪ፣ ክቡራን የካቴድራሉ አባቶች፣ አበምኔቶች፣ ካህናት፣ ዲያቆናት፣ ክቡራን ሊቃውንተ ቤተ ክርስቲያን በመቀጠል ቀጥታውን የሚሄደው መጀመሪያ ምግበ ነፍስ ነው የሚያስፈልገውና ወደ ምግበ ሥጋ ከመሄዳችን በፊት አጠር ያለ ትምህርት እንማራለን። በሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ መምህር የሆኑት የኔታ መጋቢ ሐዲስ ቀለመወርቅ ይሆናሉ። እሳቸው ለዚህ ለታዳሚዎችና ለሙሽሮች የሚገባውን የዕለቱን ትምህርት ይሰጡናልና ከእሳቸው ጋር አእምሯችንን ሰብሰብ አድርገን ሁላችንም ከየኔታ ቀለመወርቅ ጋር አብረን እንቆያለን። ሰላም እግዚአብሔር ከሁላችን ጋር ይሁን። እስኪ መምህራችንን በጭብጨባ ተቀበሏቸው። መላ ሰውነታችን በትምህርተ መስቀል ለማማተብ እጃችን በትምህርተ መስቀል እናውጣ።
በስመ አብ አይሰማም። የዚህ ሁሉ ድምፅ ይሄ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ ከሁሉ አስቀድሞ ይህን ዓለም ካለመኖር ወደ መኖር አምጥቶ የፈጠረ ኋላም በፀሐይ አብስሎ በዝናብ አብቅሎ የሚመግብ ኋላም በቸርነቱ በማታልፈው በመንግሥተ ሰማይ የሚቀይር ወልደ ማርያም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ክቡራን ሙሽሮቻችንና እንዲሁም የሙሽሮቻችን ታዳሚዎች፣ ሚዜዎች፣ ዘማሪያን፣ ሰባኪያን፣ ሊቃውንተ ቤተክርስቲያን፣ መምህራን፣ ምዕመናንና ምዕመናት ሕፃናትም ጭምር ሁላችሁም በየማዕረጋችሁ በኃያሉ በገናናው በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ስለዚህ ሰዓት አደረሳችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ስለ ሁሉ ነገር ስሙ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የተመሰገነ ይሁን። እግዚአብሔር እንደወደደና እንደፈቀደ አጠር ላለች ደቂቃ ነው የምንማማረው። ምክንያቱም ስላዊ የሆነ እውነታውን ትምህርት በሙሽሮቻችን እየተማርን ስለሆነ ማለት ነው። የምንማማርበት የትምህርታችን ርዕስ የሚሆነን በመዝሙረ ዳዊት መዝሙር 45 ቁጥር 10 ያለውን ኃይለ ቃል መነሻ በማድረግ ነው። ኃይለ ቃሉ እንዲህ ይላል፣ ርእሴ ሕዝበኪ ወቤተ አቡኪ፣ የአባትሽን ቤት እርሺ። በዚህ ኃይለ ቃል ላይ ተነስተን እንማማራለን። ያስተምረን ዘንድ የወደደ ልዑል እግዚአብሔር ስሙ የተመሰገነ ይሁን። ይህን ኃይለ ቃል የተናገረው ቅዱስ ዳዊት ነው። ቅዱስ ዳዊት ቅድመ ልደተ ክርስቶስ ከ1000 ዓመት በፊት የነበረ ነው። እስራኤልን በበላይነት ሲመራ የነበረ ለ40 ዘመን እስራኤልን ያስተዳደረ ደግ ንጉሥ ነበር። ሆኖም ግን ወደፊት ሊመጣ ባለው ለድንግል ማርያምና እንዲሁም ደግሞ ለመራዊና ለመራት ለሙሽራና ለሙሽሮች ለነሱ ተናግሮታል ማለት ነው። ምንድነው የሚለው ከላይ ስሜ ወለቴ ወሬ ዋጽሜ እዝነኪ፣ ልጅ ሆይ ነገሬን ስሚ ቃሌንም አድምጪ እያለ ነው የሚመጣው። ከፍ ስንል ወትቀውም ንግሥት በየማንከ፣ ንግሥቷ በቀኝ ትቀመጣለች አለ። ንግሥት የተባለች ድንግል ማርያም ስትሆን እንዲሁም ደግሞ ለመራዊና ለሙሽሪት በድንግል ማርያም ሙሽራ በኢየሱስ ክርስቶስ ይመሰላሉ። በዚህ ሃይማኖተ አበው ሌሎች ቅዱሳት መጻሕፍቶችን ይመስሏቸዋል ማለት ነው። እና በቀኝ ትቀመጣለች ስለሚል ነው አሁንም በቀኝ ሆነችው። ስለዚህ ልጅ ሆይ ነገሬን አድምጪ አለና ርእሴ ሕዝበኪ ወቤተ አቡኪ፣ ሙሽሪት ሆይ የአባትሽን ቤት እርሺ አላት። የማንን ቤት? የማንን ቤት? የአባትሽን ቤት። አሁን የአባትሽን ቤት ዘንግተሽ ተይው ማለት አይደለም። የአባትሽን ቤት እርሺ ያለበት የራሱን የቻለ ምስጢር አለ። በሙሽሪት ላይ ሙሽራው፣ በሙሽራው ላይ ሙሽሪት ናቸው ሊያዙ የሚችሉ። እስካሁን ድረስ ሙሽራውንም ሆነ ሙሽሪትንም እናት አባት ይቆጣቸው ነበር፣ ይገርፋቸው ነበር። ከዚህ በኋላ ግን የእናት አባት ቁጣ አብቅቷል፣ ራሳቸውን ችለዋል። ክብር ለመድኃኔዓለም ይሁን። ለዚህ ነው ሙሽሪት ሆይ አለ ከዚህ በኋላ አንቺን የሚያዝሽ የለም። ራስሽን ችለሽ ቤት መስርተሻል፣ ራስሽን ችለሽ ተቋም መስርተሻል። ስለዚህ የአባትሽን ቤት እርሺ አለ። አባትሽን ቤት እርሺ አለ ዘየው አለ ቅዱስ ዳዊት። እስመ ፈተወ ንጉሥ ነች እስመ ውእቱ እግዚእኪ፣ ከዚህ በኋላ አዛዥሽም መካሪሽም ባልሽ ነው አለ። ጳውሎስም በአንደኛ ቆሮንቶስ ምዕራፍ 7 ላይ እንዲህ ይላል፣ ዘበረቱ ይፈርዳት ይመታል። ሙሽራው በሙሽሪት ላይ የምትፈልገውን ሊያደርግላት ይገባል ይላል። እንዲሁም ደግሞ ሙሽሪትም ለሙሽራው እንደዚህ የሚፈልገውን ታደርግለት ይላል። ባልና ሚስት የሚገርም ሚስጥር ነው። እየሰማችሁ ነው? ልታገቡ ልትጋቡ ቀን የተቀጣጠራችሁ አላችሁ፣ ወደፊትም ደግሞ ለማግባት እቅድ የያዛችሁ አላችሁ። ስለዚህ እግዚአብሔር እንደሚወደው ዓለም ሁለት ዓለም፣ አንድ ብቻ በድንግልና ገዳም መግባት፣ ሁለተኛ ደግሞ በሥርዓተ ተክሊል በዚህ በመጋባት። ከዚህ ውጭ የሆነ ዓለም እግዚአብሔር አይፈልግም። ለዚህም ነው ቅዱስ ዳዊት ካለ ርእሴ ሕዝበኪ ሙሽሪት ሆይ አለ ከዚህ በኋላ ብቸኝነት ትኖርሽ ያለ ሙሽራዋን መርጧል። ሙሽራዋን መርጧል። ለዚህ ነው አሁን መራዊ ሙሽራ በግርማ መለኮት ይመሰላል። ሙሽሪት ደግሞ ሴቷ ደግሞ በትስብእት ትመሰላለች በሥጋ። መራዊ ኃያል መለኮት ድጉም ሥጋን ተዋህዷል። መራዊና መራትም ደግሞ ተዋህደው መለኮትና ትስብእት ሲዋሃድ አንድ አካል አንድ ባህሪ ይሆናል። የእነዚህም የጋብቻ ተዋህዶ የአንድነት ምሳሌ አንድ ፍሬ ልጅ ይወልዳሉ። ክብር ለመድኃኔዓለም ይሁን። ያ የተወለደ ልጅ የሳራ ይባል ቢስኖማ ይባል የማን ነው? የሁለታቸው። ምንድነው ብሎ ያስቀምጠው ጌታችን መድኃኒታችን ኢየሱስ ክርስቶስ ቀድሞ አዳም ሔዋንን ከፈጠረለት በኋላ መጀመሪያ አዳም ብቻውን ተፈጥሮ ነበር። ከኔ ብቻ ካለ ፍጥረት የለም ብቸኛ የለም ብሎ አዘነ ይላል።
አዳም ማዘኑ ሚስት መፈለጉ ነው፣ ማጨቱ ነበር። ኋላም ሔዋን ስትፈጠር ዛቲ አጽም አጽሜ ወስጋም ስጋዬ ወትኩነኒ ብእሲቴ፣ ያቺ አጥንት ከአጥንቴ ናት፣ ስጋዋም ከስጋዬ ነው፣ ስለዚህ ሚስት ትሆነኛለች። ይህም ልማድ ሆኖ ወንዶች ሴቶችን ፈልገው አጭተው ይጋባሉ እንጂ ሴቶች ደግሞ ወንዶችን አያጭም። አይደለም እንዴ? ለዚያም ነው መለኮት ስጋን ፈልጎ መጥቶ ተዋሃደ እንጂ ስጋ ፈልጎ መለኮትን አልተዋሃደም። ምሳሌው በዚህ ነው። ክብር ለመድኃኔዓለም ይሁን። የባልና የሚስት ምስጢር ትልቅ ነው። እንዴ ዝም ብሎ አይደለም። በዚያውም ላይ ሀብታም ከድሃ ጋር መጋባት ይቻላል። እንዲቻል የሚያሳየን በአይነ ጸጋ መለኮት ድሃ ስጋና የተዋሃደው። ስለዚህ ተዋህዶ የባልና የሚስት ምሳሌ ነው። መራዊና መራት ከዚህ በኋላ እዚህ ሁሉም ያደማችሁ ሁሉ ህዝብ ሁልጊዜ ከናንተ ጋር የለም። ከናንተ ጋር ሊኖር የሚችለው ዛሬ የገባችሁት ቃል ኪዳን እግዚአብሔር በመካከላችሁ አለ። ዳራችሁን ይባርክላችሁ። እውነት ለመናገር የአብርሃምና የሳራ ጋብቻ ያደርግላችሁ እንላለን አይደለ? አብርሃምና ሳራ እኮ በኦሪት የነበሩ ናቸው፣ በጨለማው ዘመን የነበሩ። በዚያም ሆኖ ለአዲስ ኪዳን ለእኛ ምሳሌ እየሆኑናል። እኛ ግን ከእነሱ የበለጠ ሊባረክ ይገባል። እኛ ምክንያቱም የአምላክን ስጋና ደም እየተቀበልን ያለን እኛ ስለሆንና በእውነቱ እግዚአብሔር ትዳራችሁን ይባርክላችሁ። ለዚህም ነው ቅዱስ ዳዊት ምን አለ? ርሲ ህዝበኪ ወቤተ አቡኪ እስመ ፈተወ ንጉሥ ነኪ። ሙሽሪት ሆይ የአባትሽን ቤት እርሺ፣ ማመንታትሽን ተይ፣ ሙሽራው አንቺን ወዷልና። ስለዚህም ሁለታችሁ አንድ ስጋ ናችሁ፣ አንድ አካል ናችሁ፣ ሁለት አይደላችሁ። ከዛሬ ጀምሮ አንድ ናቸው። እናም ያላገባችሁት ደግሞ እቅዳችሁን እግዚአብሔር አምላክ ይፈጽምላችሁ። ያገባችሁት ደግሞ ትዳራችሁን ባርኮ በልጅ በበረከት ያጽናችሁ። እግዚአብሔር ሲወድ ልጅን ነው የሚሰጠው። እግዚአብሔር ሲወድ ትዳርን ነው የሚባርከውና የሙሽሪትና የሙሽራውን ትዳር እግዚአብሔር አምላክ ይባርክልን። ርሲ ህዝበኪ ሙሽሪት ሆይ የአባትሽን ቤት እርሺ። መዝሙር 45 ቁጥር 10 ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ለይሬታ መጋቢ ሐዲስ ቀለመወርቅ ርሲ ህዝበኪ ወቤተ አቡኪ የአባትሽን ቤት እርሺ፣ ወደምትኖሪበት ወደ ዋናው መኖሪያሽ ተመለሺ በሚል ቃል ተነስተው የማይጠገበውን የእግዚአብሔርን ቃል አጽም የሚያለመልመውን አይምሮ የሚያድሰውን ሕይወት የሚመልሰውን እውነተኛውን የሆነውን የእግዚአብሔርን ቃል በሚገባ አስተምረውናል። እግዚአብሔር አምላካችን ለመምራችን ቃለ ሕይወት ያሰማልን። ጦር እያደረግን ነው የምንሄደው። አሁን በዚሁ መካከል ላይ የሙሽራው ጓደኞቹ እንዲሁ በበገና ውስጥ ያለ ነውና ተዘጋጅተዋል። አጠር ያለ በ5 ላይ መንፈስ ቅዱስ አሐዱ
እነዚህን እህቶቻችን ወንድሞቻችንን በዝማሬ ላገለገሉን በበገና ዝማሬ ዋናው ሁላችንም ሰብሰብ ብለን ራሳችንን እንድናዳምጥ። ምክንያቱም ይህ የቀረበው የበገና መዝሙር ትልቁ የጋብቻ ምስጢሩም የጋብቻ መነሻውም መድረሻውም እግዚአብሔር መመስገን ነውና እነዚህ ደግሞ ምሳሌ ሆነው በስጋው ደሙ ከብረው እኛን ሊያከብሩን እኛን ሊያስተምሩን እዚህ መካከላችን ሲገኙ ይህ ትልቅ አስተማሪ ነውና እግዚአብሔር የሚመሰገንበት ነው። ትልቁን የበገናም ዝማሬ ላቀረቡልን ለእህቶቻችን ለወንድሞቻችን ዝማሬ መላእክት ያሰማሉ ሲልላችሁ እግዚአብሔርን አመስግኑ። አባቶቻችን ሶስቱ መምሬ ንጉሴና እንደዚሁ ሶስቱ አባቶች ንስሐ አባቶች አሉ። እነሱ ፊት ለፊት ማዕዱን ይባረኩልናል። ርስ ተሰለፉልንና በዝማሬ ሙሽሮቻችን እናጅባቸዋለን። እንደገና የተባረከው ማዕድ ለእኛ ባርከው ሙሽሮቻችን ማዕዱን ያነሱልናል። ወደ ዝማሬ እንሄዳለን። ቀጣዩ ሙሽሮች ካላችሁበት ተነስታችሁ በዝማሬ ታጅባቸው ወደ ማዕዱ እንድትሄዱልን እንጠይቃለን። ፈጠራቸው አላም ለኖራቸው ዳብቻ ሰጣቸው ከእንግዲህ ወደፊት ማንም አይለያቸው ወንድና ሴት አርጎ እንደፋቸው
ለዚህና በቃችሁ ለሰላም ናችሁ ሳብ እያደረጋችሁ ዛሬ ከሁላችሁ ተናገሩ አዲስ ፍቅራችሁ ከጥበቡ ፍቅርን አናሳችሁ ደስ ይበለን ሙሽሪት ሙሽራ ደስ ይበለን ሙሽሪት ሙሽራዬ ሽኛማ ሙሽራ ደስ አለሽ ደስ አላቸው በዝማሬው ደምቆ ታይቷል ጋብቻቸው እግዚአብሔር ይመስገን ኃያሉ ጌታችን ለዚህ ላበቃቸው ወንድምታችንን ጋብቻ ቅዱስ ነው ብሏል አምላካችን እንደዚህ ሲፈጸም በቤተ ክርስቲያን ደስ አላቸው በዝማሬው ደምቆ ታይቷል ጋብቻቸው
አንቺን